አባ ለማዮ የኔ አባት እንዴት አሉልኝ? እና አለን እግዚአብሔር ይመስገን። ክብር ለቅዱስ ሚካኤል። የኔ አባት ደህና ኖት? ደህና ነኝ። ቅዱስ ሚካኤል ይመስገን። እግዚአብሔር ይመስገን። በእውነት እንግዲህ በቀደም የተቀረጸውን ቪዲዮ ባለፈው ቪዲዮትን ሰዎች አይተው እንግዲህ ለርሶ ደግሞ የሚሆን ነገር ልከዋልና ለሌላ ወንድማችን ዊልቸር እንዲገዛ ለርሶና እንደው ለጓደኛው ደግሞ እንደዚሁ ብር በእጆት እንዲሰጥ ነውና ወለተ ገብርኤል የምትባል እህታችን የእናቷ ሙት አመት ነው። በዚህ የእናቴ ሙት አመት ደግሞ ነዳያንን ባስብበት የእናቴን ሙት አመት አስበው ጸሎት ቢያደርጉልኝ ብላ ይሄንን 10,000 ብር ለርሶ በረከት አድርጋለችና ሰው መርቋት እግዚአብሔር ይባርካት። ወለተ ሐኒሶን ነፍሳቸውን በገነት ባጸደ ገነት ያኖርልኝ። ወላዲት አምላክ ትጎብኝልኝ። አሜን። በበረከት ትጎብኝልኝ። ጤናውን ይስጥልኝ ባለችበት አለው ይበላት ቅዱስ ሚካኤል። መቼም ያው እናትን ማጣት ከባድ ነገር ነው አባቴና የሰው ልጅ እናቱን ሲያጣ መቼም ከባድ ነውና እሷ ደግሞ በጸሎት በደንብ እናቷን ወለተ ሐኒሶን እንዲታሰብላት ስለፈለገች ነው። ወለተ ሐኒሶን ባጸደ ገነት ያኖርልኝ። አሜን። አፈሩን ገለባ ያርግላችሁ። አሜን። ቅዱስ ሚካኤል አለው ይበላት በበረከት ይጎብኛት። አሜን። ለኔ እንዳሰበች እሷ ቅዱስ ኪዳነ ምሕረት ባርክልኝ። አሜን። ነፍሳቸውን ይማርልኝ። አሜን። ወለተ ሐኒሶን ነፍሳቸውን ይማርልኝ። ወለተ ገብርኤል አንቺ የተባረከ እንጀራ ይስጥሽ፣ ጤናሽን ይስጥልኝ እናት። ያሰብሽ ሁሉ ይምላልሽ፣ ከሁሉ ይሰውርሽ፣ ቤተሰቦችን በበረከት ይጎብኝሽ፣ ያሰብሽውን ያሳካልሽ። ወላዲት አምላክ ስትጠሪያት ኪዳነ ምሕረት አለው ትበልሽ፣ በነፍስ በስጋ ትጠብቅልኝ፣ ጤናሽን ይስጥልኝ፣ ለኔ እንዳሰብሽ ያስብልሽ። አሜን። ያባሽና ክብር ያድልልን። እርሶም ይበርቱልን። ብዙ ጉለት እንዳለ አይተናል፣ መቃብር ቤት እንደምኖሩ አይተናልና እሷን ደግሞ ቀስ ይያሉ ለበሶም ለሻማም ይጠቀማት ብለን ነው። እግዚአብሔር ባርካችሁ በድሪግባችሁ። አንተንም ቅዱስ ሚካኤል ይባርክልኝ። ለነፍስ መዳኛ ለስጋ መጠገኛ ያርግልኝ። አሜን። እነሱም የረዱኝንም ለነፍሳቸው መዳኛ ለስጋቸው መጠገኛ ያርግላችሁ። አሜን። የተባረከ የተቀደሰ እንጀራ ይስጥሽ። አሜን። ወለተ ገብርኤል ተባረክልኝ። የእናትሽን ነፍሳቸውን ይማርልሽ፣ ባጸደ ገነት ያኖርልሽ። እሺና በሉ ሰላም ሰላም። እሺ ልጄ ተባረክ፣ የተባረከ እንጀራ ይስጥ። አሜን።